ሰላም ጤና ይስጥልን። የሰዓቱን አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ ምርጫ ቦርድ ውሳኔ ላይ የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት እገዳ አስተላልፏል። ፍርድ ቤቱ 5 የምርጫ ክልሎች ማለትም ሁመራ፣ አዲረመጽ፣ ኮረም አላማጣ፣ ጠለምት፣ ራያ አላማጣ ከትግራይ ክልል ውጪ ሆነው በቀጥታ የፓርላማ ምርጫ እንዲያካሄድባቸው በተላለፈውን ውሳኔ በጊዜያዊነት አግዷል። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ፓርቲ የቀረበውን የእገዳ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤት ያቀረበው በፕሬዝዳንት ጌታቸው ረዳ በኩል ነው። ጠቅላይ ሚኒስትር አብይ አህመድ አዘርባጃን ገብተዋል። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው እና ከፍተኛ ልዑካን ቡድን ጋር በመሆን ለይፋዊ የስራ ጉብኝት አዘርባጃን ባኩ የገቡት። ጉብኝቱ በቅርብ ዓመታት እየጠነከረ የመጣውን የሁለቱ ሀገራት ግንኙነት እና ሁለትዮሽ ትብብር ወደ ላቀ ደረጃ ያሸጋግራል፣ እንዲሁም ለሁለቱም ሀገራት መካከል ትርጉም ያለው የጋራ ተጠቃሚነት ይፈጥራል ተብሎም ይጠበቃል። ኮሎኔል ደመቀ ዘውዱ የምርጫ ቦርድን ውሳኔ መልካም ነው አሉ። ህወሓት ህገ መንግስቱን ውጪ ምርጫ እያካሄደ እኛን አትምረጡ ማለት አይችልም ብለዋል። የወልቃይት ጠገዴ ዞን ምክትል አስተዳዳሪና የሰላምና ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ምርጫ ቦርድ እና የፌዴራል ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድ እና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምር እና ፍትሃዊ ሲል ገለጹ። ኮሎኔሉ በወቅቱ ጉዳዩ ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ገልጸዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነፃ ሆኖ መሳተፉን የመጀመሪያ ፍቺ ያሉት ኮሎኔል ዘላቂውና ሙሉ ጥያቄዎችን ምላሽ የሚያገኘው ከምርጫው በኋላ በሚካሄድ የህዝብ ውሳኔ እንደሆነና ወሳኝ እርምጃ ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። የምርጫ ቦርድና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚሰጡትን ቅሬታ አጥብቀው የነቀፉት ኮሎኔል ደመቀ ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው ብለዋል። በተጨማሪም አካባቢውን ማን ያስተዳድረውና ምርጫ ማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያ ስምምነት አካባቢውን አከራካሪ በማለት በፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሲረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔል የፌዴራል ተቋማትን መቃወማቸውን አውግዘዋል። ከአብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ ባቀርብም ተከለከልኩኝ አሉ ጄኔራል አልቡርሃን። ጄኔራል አልቡርሃን ከአሜሪካ ተንታኝ ካሮን ሁድሰን ጋር ቆይታ አድርገው ነው የነበረ ሲሆን በነበራቸው ቆይታ ከኢትዮጵያ ወደ ፈጥኖ ደራሽ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። ጄኔራሉ በውይይቱ ወቅትም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጄኔራል ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንደማትገባ ወይም ቀውስ ዓለም አቀፋዊ መልክ እንዲይዝ እንደማይፈልጉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የሱዳኑ መሪ ጉብኝት ጥያቄ ውድቅ ማድረጋቸው ተገለጸ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የሱዳን ወታደራዊ ጁንታ መሪ የሆነውን አብዱል ፈታህ አልቡርሃን በሚቀጥለው ወር ወደ አዲስ አበባ ለማድረግ ያቀረቡትን የጉብኝት ጥያቄ ውድቅ ማድረጋቸውን ሱዳን ቱሪብን ዲፕሎማቲክ ምንጮችን ጠቅሶ ዘግቧል። በሰዓቱ የያዝናቸውን አጫጭር የውጭ ዘገባዎች እናቀርባለን። የሰሜን ኮሪያው መሪ ኪም ጆንግ ኡን ከአሜሪካ ጋር ያላቸውን ግንኙነት ለማሻሻል ዝግጁ መሆናቸውን ገለጹ። የሰሜን ኮሪያ መሪ ኪም ጆንግ ኡን የሀገሪቱ የኒውክሌር ባለቤትነት እውቅና ከሰጠው ፒዮንግያንግ ከዋሽንግተን ጋር ያላትን ግንኙነት ማሻሻል ትችላለች ያሉ ሲሆን ሴኦልን የሀገሪቱ ጠላት በማለት አቋማቸውን አጥቀዋል። የመሪው ንግግር የተሰማው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሚያዝያ ወር ወደ ቻይና ከሚያደርጉት ጉብኝት ጎን ለጎን ከኪም ጋር የመገናኘት ፍላጎት ሊኖራቸው ይችላል የሚል ግምት እየጨመረ በመምጣቱ ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን ሀገራቸው ከዩናይትድ ስቴትስ ጋር ተስማምታ መኖር እንደምትችል የጠቆሙ ቢሆንም የዋሽንግተን የጸጥታ
አጋር የሆነችው ደቡብ ኮሪያ ግን አሁንም ጠላት ሆኖ እንደቀጠለች መግለጻቸውን የመንግስት መገናኛ ብዙሃን ዘግበዋል። ኪም ዋሽንግተን ለፒዮንግያንግ የኒውክሌር ኃይል ባለቤትነት እውቅና እንዲሰጥ አሳስበዋል። የኮሪያ ማዕከላዊ ዜና አገልግሎት እንደዘገበውም ኪም ዋሽንግተን በህገ መንግስቱ ውስጥ የተመለከተውን የሀገራችንን ወቅታዊ ሁኔታ ካከበረች እና የጠላትነት ፖሊሲዋ ካነሳች ዩናይትድ ስቴትስ ጋር በሰላም ላለመኖር ምንም ምክንያት የለም ብለዋል። ፒዮንግያንግ በ2024 ደቡብ ኮሪያ ለመጀመሪያ ጊዜ ጠላት ሀገር ብሎ ለመፈረጅ ህገ መንግስቷን ማሻሻሏን አስታውቋል። በአፍጋኒስታን ድንበር ግጭት ተቀሰቀሰ። የአፍጋኒስታን ጦር ሰራዊት የፓኪስታን አየር ኃይል የተካሄደውን የቦምብ ድብደባ ለመበቀል በምላሽ መስጠት መጀመሩን የ201ኛ ጦር ሰራዊት ክፍል ካሊድ አብን ዋሊድ ተወካይ በቴሌግራም ቻናል ቶሎ ኒውስ ፕላስ ላይ ተናግረዋል። ለሰዓቱ የነበረን አጫጭር መረጃዎች ይህን ይመስል ነበር። ቻናላችንን ሰብስክራይብ እና ቪዲዮን ላይክ በማድረግ አጋርነትዎን ያሳዩ። መልካም ጊዜ